አንተ ወንድ ነህ ሴት ነህ? ወይ ሴት ነኝ አንተ ወንድ ነህ ሴት ነህ? ሴትም ወንድም አይደለም። ሴትም ወንድም አይደለም። እና ምንድነው? ምንም አይደለም። አይደንቲቲ የለኝም እኔ ባይዘው ማለት ኢትዮጵያ አይደለሁም ምናምን እንትና ሰው አይደለሁም። ምንም ነገር ልትለጥፍብኝ አትችልም። ለምሳሌ ምንም ነገር አክሴፕት አደረጋ አልችልም ተለጥፎብኝ። ለምን ነህ የተባልኩትን ነገር በሙሉ አሽቀንጥሬ ክጀዋለሁ። ቻለ ራስን ካድ በሚለው እግዚአብሔር ካድ በሚለው መሰረት በሙሉ ይላል እንት ክጀዋለሁ። ሰው ተወልዶ ማያውቅም ተረግዞ ማያውቅም ምንም ተደርጎ ተከናውኖ አይታወቅም። ባይዘው ሴት ታረግዝም እንዴ? ቀደም የጅማው ነገር እንዳልተከናወነ ሁሉ ጅማ ያልኩ ነገር በፕሪቪ ይልኩኝ ምናምን ይልኩኝ እንዳልተፈጸመ ሁሉ ይሄ ምንድነው ነገር ተወለደ ታራ ተፈጠረ ምናምን አንዱ ማለት አንተ ተወልደ አይደለም? በፍጹም አልተወለድኩም አልተፈጠርኩም ምናምን አልኩም። ኢመርጀንሲ ነው ድሪም ኢመርጀንሲ ነው ይሄኛው። አሁን ምን ኖሮ አሁን ካታጎራይዝ እናድርገው ሳወራ ይህን ሪያላይዝ ካደረክ በኋላ ሌላ ኪንግደም አለ፣ ሌላ ሁኔታ አለ፣ ሌላ ምናምን አለ። አሁን ባለው ይሄ በቋንቋው ይሄ ፖስት ሊንጉስቲክ የሆነ ወርልድ ምልህ ይሄ ወሬ ላይ የተመሰረተው ተወልጄ ታርቼ ተፈስቼ እኔ ልጅ ነኝ እኔ አባት ነኝ እኔ ተድኛለሁ ይሄ ምንድነው ነገር በሙሉ ልብ ወለድ ማለት ነው። ቋንቋ ወለድ ማለት እኮ ልብ ወለድ ነው። ቋንቋ የወለደው እኮ ከቋንቋ ውጭ አልተወለድክም ወይ? ተወለድክ ከቋንቋ መወለድ የሚባል ኮንሴፕት የለም እኮ። መወለድ ምንድነው? ቋንቋ ከሌለ አሁን ዲክሽነሪ የለም። አሁን ዲክሽነሪ ነው የመጣው ምንድነው? ከየትም ወዴትም አልመጣሁም። ምን መች እንቅስቃሴ አለ እንዴ? እንቅስቃሴ እኮ መኖር አለበት። መጀመሪያ መኖር አለበት። አሁን እኮ ጉዞ የምንለው እንቅስቃሴ የምንለው ከየት ነው የመጣው የሚባለው ይሄ አለ። ያንን መነሻ አድርገን ይሄን መድረሻ እናደርገዋለን። ከኤክስ ወደ ዋይ ሄድኩኝ ነው። ሁለቱን ስታነሳው ግን ኤክስም ዋይ ነው። ወዴትም ሰው ተጉዞ አያውቅም። ተወልዶም ሪል ነው የምነግርህ። ማለት እንደዚህ ተከራልተህ ከጓደኞች ከቤተሰቦች ምናምን የወለደ ሰው የለም እንዴ? ወንድም ቤተሰብ ምናምን የሚባል ነገር የለም እንጂ አጠቃላይ ምን ይኖራል? ለዚህ ጆሮ ያኛው ጆሮ ቤተሰብ ይሆናል እንዴ? ጆሮ ቤተሰብ እኮ ወንድሞች ምናምን አለው። አሁን አንተ ጆሮ ይወልዳል እንዴ? ጆሮ ገባኝ። እናት አባት አለ አንተ አሉ የለም። እናትም አባት መሆን የሚችል ሰው የለም ምድር ላይ። እናትም አባትም መሆን አይቻልም፣ ልጅም መሆን አይቻልም። በነገራችን ላይ ስለማይቻል ነው። በቃ ስምምነት የሚባል እኮ አመክንዮ ይኑርሃ ዝም ብሎ የለም ሳይሆን አንተ ያለ እናትና አባት እንዴት መጣህ? ቆይ እስኪ አሁን ፕሪሊንጉስቲክስ እና ፖስት ሊንጉስቲክ ወርልድ አልኩህ። እናትም ታውቃለህ የሆነች ጆሮ እናት ነች ብለው አስተማሩኝ፣ አለማመዱኝ። አሁን ያን ህፃን አንተ ታለማምደዋለህ። አባ በለኝ እናት ያጎትህ ነው ይሄን እንትነህ ነው ይሄ ምናምን ነው። እኔን አጎትህ ብለህ ብትነግረው አጎት ነው የሚለው። ነገ ስመጣ አጎቴ ነው የሚለው። አይ የጠፋ አጎትህ መጣ እኮ እንደዚህ ብለህ ብትነግረው ትንሽ ቅመም አድርገህ እውነት እንዲመስለው ብትነግረው አበቃ ተፈጸመ፣ ሞተ። ከዚህ በኋላ አጎት ነኝ። እንደዚህ እኮ ነው በቃ። አጎት እናት አባት እህት ልጅ ናቸው። ከዚህ ውጭ እኮ የለም እኮ። ለአንተም እናትና አባትህን ነግረው ነው። እናትና አባት ንግግር ነው። ፕላስ ደግሞ ሂደቱ አልተከናወነም። ንግግሩ ባይኖርም ድርጊቱ አልተከናወነም። መውለድ የሚባለው ኮንሴፕት በፍጹም በስተት አልተፈጸመም። ስለዚህ አንተ አሁን አትወልድም አትወለድም። የወለደም የተወለደም ደግሞ የለም እንጂ የወለደም የተወለደም የለም። እሺ ከየት ነው የመጣ ነው ታዲያ? ከየትም ወዴትም አልመጣም። መምጣት የሚባል ኮንሴፕት ራሱ የለም። እንዴ አሁን ትሞት የለ እንዴ ገና አልመጣንም እንዴ? አፈር ነህና ወደ አፈር ትመለሳለህ ይላል መጽሐፍ ቅዱስ አይደል እንዴ? እሺ እሱን ነው ስናደርግ። እሺ እሱን ነው እሺ አፈር ነህና ወደ አፈር ትመለሳለህ። ይሄንን ላወራው አፈር ነህና ወደ አሁን ብርጭቆ ነህና ወደ አፈር ትመለሳለህ ብለው ለውጥ አለ። ምን ነበር መጀመሪያ? ብርጭቆ ነበር። ቀጥሎ አፈር ትሆናለህ። ስለዚህ ተለወጠ ማለት ነው። ሞተ ማለት ይችላል። ሞተ። ይሄ አፈር ነህ፣ ቀጥሎ አፈር ነህ ማለት ግን ለውጥ የለም ማለት ነው። ምንም ነገር አልተከናወነም እኮ ገባኝ። በመሃል አለ እንጂ አልተከናወነም ማለት እኮ ነው። አሁንም አፈር ነህ። ተከናወኗል እንጂ ምን ሆነ? አፈር ነህና ወደ አፈር ትመለሳለህ። እና መጀመሪያ አፈር ነህ፣ አፈር ነበርክ። እሺ ቀጥሎ አፈር ትሆናለህ። አፈር ትሆናለህ አይደል? ቅጠል ትሆናለህ እኮ አልተባለም። ወደ አፈር ትመለሳለህ እኮ። ያ ማለት የተሰራኸውም አፈር ነህ፣ አሁንም አፈር ነህ። ይመጣህም አሁንም አፈር ነህ እያለ እኮ አሁን አንተ አፈር ነህ።
አሁን አፈር ነው ወርዱ እኮ አማርኛው እኮ አይደለም። ታዲያ ምንድን ነው? ስለዚህ ለውጥ የለም ነው። አሁን ያንተ ባልከው ጥቅስ እንኳን ብትሄድ አፈርና ወደ አፈር ትመለሳለህ፣ ወረቀት ላይ ወደ ወረቀት ትመለሳለህ ማለት ለውጥ የለም። መጽሐፍ ቅዱሳችን ላይ ስንት ጊዜ ነው ሞተ 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 እያለ የሚያወራው? እንዴም አልሞተም ነው። አልዓዛር ሞተ ሲል አልሞተም ነው። እዚህ ሞተ ሲል አልሞተም